ማዳም ቤት 4 ዓመትና ከዛ በላይ ቆያችሁት። ይሄ መልክት ለእናንተ ነው። የተከበሩ የማዳም ቅመሞች፣ ሰው አይናፍቃችሁም፣ ቤተሰብ አይናፍቃችሁም፣ ባል አይናፍቃችሁም፣ ትዳር አያስፈልጋችሁም፣ እረፍት አያስፈልጋችሁም። ታፍናችሁ ታሽጋችሁ 4 እና 5 ዓመት አንድ ቤት ምን ትሰራላችሁ? እዚህ ጋር ብዙ እህቶቻችን ስራ አጥቶ ተቸግሮናል። እናንተ ወጣ በሉና እረፍት አድርጋችሁ ቤተሰብም አየት አድርጋችሁ ተመለሱ። እዚህ ጋር የተቸገሩ የተጎዱ እህቶቻችን ገብተው ይስሩ። አብሬን እንብላ፣ አብሬን እንስራ። ምንድነው አንድ ቤት መታፈን መታሸግ? ለቀቅ ያረጋችሁ የማዳም ቅመሞች መልካም ጉዞ፣ መልካም መንገድ እየተሳፈራችሁ የማዳም ቅመሞች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙሉሌት ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው ማለት ነው። እንግዲህ ኢንሻአላህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ እየታየ እየቀነሰ ነው። ያው ብዙም እየሰራሁኝ አይደለም። እንግዲህ እንደምታውቁት መዳም ቤቱ ነው። ዩቲዩብ ስራ አይመችም፣ ጊዜም የለም፣ ነፃነትም የለም። እንግዲህ ሁሉም በነፃነት እና በጊዜ ነው የሚሆነው ማለት ነው። እንግዲህ አንዳንዴ ብቅ የምለውም ያው ሞኔታይዙ እንዳይነሳብኝ ነው። ኢንሻአላህ እንግዲህ አላህ በሰላም ለሀገራችን ያብቃንና ሀገራችን ስገባ በደንብ ይሰራበታል ማለት ነው። እስከዛው እንግዲህ በተቻላችሁ እናንተም ያው አረብ ቤት እንዳልኳችሁ ስትኖሩ የሚሰራ ነገር የለም። ምንም እንኳን የሚጥም ወይም ጥሩ የሆነ ነገር ባለቅም ያው እንግዲህ ዝም ብላችሁ ሰብስክራይብ ወይም ደግሞ ላይክ ሸር አድርጉልኝ ማለት ነው ወዶችዬ። እንግዲህ ዛሬ ብቅ ያልኩት አንድ ነገር ይዤ ነው ማለት ነውና አንዳንድ ድክም ሲላችሁ በቃ የምታወሩት የምትሉት ራሱ ሀሳባችሁ ራሱ ይምታታባችኋል። በተለይ ደግሞ በቃ አረቦች ቤት ሲኖሩ አሁን ጠሩን አልጠሩን እያላችሁ ሁለት ልብ ግማሽ ልብ ወደ እነሱ ጋር ግማሽ ልብ ወደ የምትሰሩት ስራ ስለሚሆን በቃ ይምታታብናል ሀሳባችን ራሱ ማለት ነው። እና ብቻ አልሐምዱሊላህ ኩላል እንግዲህ ምንም ማድረግ አይቻልም ማለት ነው። እና ቤተሰብ ዛሬ እንግዲህ ይዤላችሁ ብቅ ያልኩት ነገር ምንድን ነው? አረብ ሀገር ያላችሁ እህቶቼ ኢትዮጵያ ቤት ለመስራት ያው የሰራ ነው ሰርተናል፣ አንድ ሆኗል። የተሰራውን ያለውን ነገር እንግዲህ የምንኖርበት የምንጠቀምበት አለ ያደርግልን፣ ከአደጋ ከመጥፎ ነገር ይጠብቅልን ማለት ነው። ነገር ግን ቤት ላልሰራችሁ ገና ቦታ ለመግዛት እንዲሁም ደግሞ ቤት ለመስራት ላሰባችሁ እህቶቼ ምናልባት ይጠቅማችኋል ብዬ ነው ማለት ነው። እና እንግዲህ ሰሞኑን አንድ ሳውዲ የሚኖር ወንድማችን ምናልባት ብዙዎቻችሁ ታውቁታላችሁ፣ አንዋር ጆብ ነው ማለት ነው። እና እንግዲህ ከሳውዲ ወደ ሀገሩ ገብቶ ነበርና ሀገር ገብቶ ሰሞኑን ወግድ ለሚ አካባቢ እየዞረ የመዳም ቅመሞች ቤት እያለ እየዞረ እንዳለ የተለያዩ ቤቶችን በጣም ቆንጆ ተደርገው የተሰሩ የሚያማምሩ ቤቶችንም እንዲሁም ደግሞ ያልሆነ ቦታ ላይ የተሰሩ የወደቁ በቃ በጣም የሆነ በሚያሳዝን ሁኔታ የተሰሩ ቤቶች ሲያሳይ ነበር። እና የሚገርመው ነገር እኔ የሆነ እዛ በነበርኩበት ሰዓት እኔም እየታዘብኩ ብዙ ያለፍኳቸው ቤቶች ነበሩ እና ያ ነገር ትዝ አለኝና ያው እንግዲህ በመሰረቱ ብዙዎቻችን እንደምናውቀው አረብ ቤት መስራት መሰደድ መልፋት መድከም ብቻ ቁም ነገር የለውም። ይሄንን ብዙዎቻችን የምናውቀው ነገር ነው እና እኛ ከዚህ እንደ መልፋት እንደ መድከማችን ብቻ ሳይሆን ከዛም ደግሞ ቋሚ ሰው ያስፈልገናል። ቋሚ ሰው ሁነኛ ሰው ገባችኋል? ብራችሁን ስትልኩ ቢያንስ ብሩ የት ላይ መውደቅ እንዳለበት ምን መደረግ ምን መገዛት እንዳለበት በደንብ ጠንቅቆ የሚያውቅ ቢያንስ ከቦታ መግዛት ይጀምራል። እና አብዛኛው ቤተሰቦቻችን ያው ከክፍለ ሀገር ስለሆነ ያን ያክል ስለ ከተማ ቦታ ምን አይነት ቦታ መገዛት እንዳለበት የት ቦታ ላይ መገዛት እንዳለበት ብዙ ያውቁም። እና የብዙዎቻችን እንደውም የአብዛኞቻችን እንትን ቤት ህገወጥ ነው እና ህገወጥ ቤት ያው ታውቃላችሁ ምናልባት እስካሁን አንዳንድ ቦታዎች ላይ ያው እንደነበረ እየተኖረ ነው። አብዛኛው ሰው እንደምናውቀው ካርታና ፕላን የሌለው ወይም ደግሞ የጨረቃ ነው የምን የሚባል የጭስ የሚባላል የጨረቃ የሚባላል ብቻ ህገወጥ ቦታ ገዝተው
የፈረሰባቸውና ዳግም የተሰደዱ ተስፋ ቆርጠው እያለቀሱ ያሉ እህት ወንድሞች አሉና ያ እንግዲህ ያው ከመጀመሪያ ከቦታው አገዛዝ ነው እና ምንም ቢሆን ምንም የገንዘብ ቅናሽ ተገዝቶ ቤቱ ከተሰራ ብዙ ወጪ ከተወጣበት እና ብዙ ነገር ከተለፋበት በኋላ ቤቱ ከሚፈርስ በአንድ ፊት የወሰደውን ወስዶ በውድ ቢሆን ተገዝቶ በቃ ህጋዊ የሆነ ነገር እንትን ይላል እና ሌላው ቀርቶ ባትኖሩበት ለማታረፍ ብትሞክሩ ወይም ደግሞ ቦታ መቀየር ብትፈልጉ ብትሸጡት እንኳን በደንብ ገንዘብ የሚያወጣላችሁ ህጋዊ ነው። በዚህ ሰዓት ህጋዊ ያልሆነ ቦታ ያን ያክል ከባድ እና አስቸጋሪ ነው እንትን ለማለት ይሄ ለመሸጥና ለመግዛት ራሱ ማለት ነው እና እንግዲህ ያው ምንም ማድረግ አይቻልም። አንድ የሆነ ሆኗል እንዳልኳችሁ አብዛኛው ህገወጥ ነው። ህገወጥ ከመሆኑ የበለጠ ደግሞ የሚጎዳችሁ የቦታው አቀማመጥ አንዳንድ አብዛኛው የሆነ በቃ ከጎኑ የሆነ ውሃ የሚሄድበት ያው መቼም ከተማ የሚሆነው ገጠር በክረምት ዝናብ በሚጥል ሰዓት ውሃ የሚሄድበት ጉሬ ይኖራል ማለት ነው። ወይም ምንድነው የሚባለው በዛ ሲሄድ ቤታችሁ እዛ ቦታ ላይ ከሆነ በየአመቱ በክረምት ዝናብ በጣለ ቁጥር ያ ወንዙ ወይም ውሃው የሚፈስበት እየሰፋ በሄደ ቁጥር ቤታችሁን እየተጠጋ በቃ እንዲወድቅ ያደርገዋል ማለት ነው። እንዲሁም ደግሞ ገደል ላይ የተንጠለጠለ ቦታ ላይ ይገዙትና አሁንም እንደዛው ከተወሰነ ጊዜ በኋላ መልሶ እንትን ይላል ይወድቃል ማለት ነው እና የብዙዎች ቤት በቀን እንጃ እኔ በተለይ ልጁ ያሳየው ቤቶች በጣም ነው የሚያሳዝኑት። እንደ ሀቅ እንግዲህ አረብ ሀገር መቼም ብር እንዴት ነው እንደሚመጣ እንዴት ነው እንደሚሰራ እናውቃለን እና ያን እንግዲህ ቤት ሰርተንላችኋል ብለው ቤት እንደሰሩ አድርገው ይነግሯቸዋል። እነሱ እንግዲህ ቤት አለን ብለው ያወራሉ ማለት ነው እና በጣም ነው የሚገርመው በዛ ሁኔታ ቤት ማለት ነው። የግማሾቹ በቃ በጣም ገደል ላይ ተንጠልጥሏል። የግማሾቹ ውሃው ልክ ከስር እንትን ውሃ ልኩን በቃ እንጨቱ እስከሚወጣ ድረስ በልቶታል እና እንዲሁም ደግሞ የምስጥ የሚባል ነገር አለ። እኔ ራሱ አንዲት ማቃት ጓደኛዬ ነበረች እና እንደዚህ ቤቷ ምስጥ ወጥቶበት ያልተደረገ መድኃኒት ያልተደረገ ምንም አይነት መድኃኒት የለም። ሱብሃንአላህ የሚገርመው ነገር በቃ አቃተ በቃ ምስጡ መጥፋት አልቻለም እና መጨረሻ ላይ ሲደክማቸው በቃ ተውት። አሁን ድረስ ዝም ብሎ ተቀምጧል። በቃ ምንም መኖሪያ አይሆንም። ያ እንደገና ቤት ለመስራት ራሱ አይጠቅምም። የሚገርመው ነገር ምስጥ ያለበት ቦታ ስለሆነ ለቤትም ለሰብል ራሱ አይሆንም እንደዚህ አይነት ቦታ እና በአጠቃላይ ምን ልል ፈልጌ ነው ቦታ ስገዙ ብራችሁ መውጣቱ መልፋታችሁ መድከማችሁ ካልቀረ ቦታ አስመርጣችሁ ግዙ። ብራችሁን እንዳታባክኑ። ጥሩ የሆነ ቦታ ከጎኑ ምንም የሌለበት ቢሰራበት እንዲሁም ብትሸጡት ውጤት ያለው ቦታ ይሁን። እንዲሁም ደግሞ ህጋዊ ካርታና ፕላን ያለው ውሃ ቆጣሪና መብራት ቆጣሪ ያለበት ቢሆን ራሱ አሪፍ ነው እና አብዛኛው ቤተሰብ የሚገዛው ብቻ ቦታ ይሁን እንጂ ህጋዊ ነው አይደለም፣ መብራት አለ የለውም፣ ቆጣሪ ያለው የለውም አይሉም። ብቻ ዋናው ነገር ገንዘቡ ያን ያክል ቀነስ ያደረገ ይሁን ቦታ ይሁን እና ይሄንን ነገር እናንተ አስቀድማችሁ ለቤተሰቦቻችሁ በቃ መናገር። ካርታና ፕላን የሌለው ቤት እንዳይገዙላችሁ፣ አካባቢው እንደዚህ ገደል ላይ የሆነ ውሃ መሄጃ ያለበት ምናምን እንዳትገዙልን ብላችሁ አስቀድማችሁ ተጠንቀቁ ማለት ነው። እንግዲህ አንዴ የተሰራው ተሰርቷል፣ ምንም ማድረግ አይቻልም እና ሁለተኛ ሶስተኛ ከመልፋት ከመድከም ያው በአንድ ፊቱ በቃ ጥርት እና ጽድት ያለ ስራ ብትሰራ